የወሸላ ስል በእኔ ቤት አይመጣም። አንተ የወሸላ ስልም ጭራሽ ዮኒ ማኛ በውስጥ ወሸላይን ባሰራው አለኝ ብሎኛል ብሎ አልለጠፈም። ምን አለ ቢቀርብ? አንተ እኮ ስለሌለ ነው ያሰራው። እኔማ አሁን ለምሳሌ አንተ አያስወልድም፣ እርግጠኛ ሆኜ ነው የምነግርህ። ምክንያቱም ቺክ ከአንተ ጋር 4 ዓመት ኖሮ አንድም ልጅ የላትም። ከአንተ አንድ ልጅ የላት። 4 ዓመት ኖራችኋል አብራችሁ፣ ልጅ መውለድ አትችልም። እንደገና ደግሞ በሆነ ነገር ነው ሊቆምልህ የሚችለው። የምትወሳስዳቸው መድኃኒት ይኖራሉ ብዬ ነው የማስበው። የምትወሳስዳቸው መድኃኒቶች ይኖራሉ። በዛ ነው እንጂ ዝም ብሎ የሚቆም አይመስለኝም። እና አይዞ 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 አባቴ እና ኢትስ ኦኬ። ያጋጥማል ያጋጥማል። እንደዚህ የወሸላ ድኩማን መሆን ያጋጥማል። ምንም ማለት በአበሻ ለመጀመሪያ ጊዜ አንተን አየ። ለመጀመሪያ ጊዜ የወሸላ ድኩማን አንተን አየ። ሌላው ምንድን ነው? ሴት ልጅ የሚመታ ወንድ ለእኔ ወንድ አልለው። ነጥብ ነው የምታክለው የነበረው ያንተ ነጥብ። ያቺን ነጥብ ነው እንግዲህ የሰሩልን እና ገባችሁ? ሳይሰራለት በፊት ሴት ይቀጠቅጥ ነበር፣ ይደበድብ ነበር። አያችሁ? ለምን? ኮንፊደንስ የለም። እሱ ከፍቅረኛው ጋር በሚያደርግበት ጊዜ እሷ የአረብ ጋዜጣ ነበር የምታነበው። የሚኮረኩራት ነበር የሚመስላት። ያ ስሜት ነው ተሰምቶት ያው ከወዶ አስቀድዶ ፋቱን አስወጥቶ ያሰራው እና አይዙ በዛ እየተናደርክ ነበር መደበደባት። እና በመጀመሪያ ሴትን ልጅ የሚመታ ወንድ እኔ ወንድ ብዬ አላስበው፣ ቆሻሻ ነው በእውነት። ሴት ልጅ የሚመታ ወንድ እኔ ወንድ ነው ብለው ያወሩኝ በጣም ነው ማዝነው። ሁለተኛ ተግባባል። ሁለተኛ አንዳንድ ሴቶች እንደ ቁም ነገር አትዩ። እውነቴን ነው የምልሽ። በጥሩ ነገር አላይም። እንደዚህ አይነት ነገሮች ሳይኮሎጂካሊም ኮንፊደንሳችሁን ዜሮ ነው የሚከተው። ከዚህ በፊት ብዙ ሰው ነግሮታል ማለት ነው። ሴት ዴት በሚያደርግበት ጊዜ እንትኑ ሳይጨመር ይሄ ምኑ ፋቱ ሳይጨመር ብዙ ሴቶች ይህን ሰው የለህም ብለውታል። የሞራል አካላዊ ጥቃት ደርሶባል። አባቴ እውነቱን ልንገርህ፣ ጥቃት ደርሶባል። ስለዚህ በዛ ምሬት ነው ያሰራኸው የሚመስለኝ። ተማረሃል። በዛ ነገር መውለድ እንደማችል ያው የሚያሳውቅ ነገር ነው። ኦኬ፣ አልፈርድብህ፣ በእውነት አልፈርድብህ። አሁን የአህያ ነው የሚያክለው የፈረስ ነው የሚያክለው ብትል የተሰራ ነው። ሆድን የተሰራ አርቲፊሻል ያንተ ጎማ ነው አባቴ። እንዴት ፐብሊክ ላይ ሰው አሰራው ብሎ ይናገራል? እውነቴን ነው የምልህ። እንግዲህ ገባችሁ? ፀጉር ቢሆን ትናገራለህ። ወሸላይን አሰራው ማለት እኮ ወሸላይ ትንሽ ናት ማለት ነው። ትርጉሙ ገብቷል? ግን በእውነት በጣም የሚያሳፍር ነገር። እኔ ወንዶችን የአበሻ ወንዶችን ያሰደብ ከአንተን ሰማሁ። እኔ እንጃ ጥሩ ነገር ያሰራ ይመስል ጀብድ ያረክ ይመስል በየቤቱ እየገባ ስትርመጠመጥ ሳይ ደነቀኝ። በእውነት እካክ በጣም አዘንኩ።
እና ሴት ልጅን የሚመታው በመጀመሪያ እኔ ክብሩ ሳይሆን ምንም አይነት ወዳጅነት አልፈልግም። ሴት ልጅ የሚመታ ወንድ በመጀመሪያ ሽንታም ወንድ ነው፣ ፈሪ ወንድ ነው በምንም መልኩ ቢሆን። ሁለተኛ ጤነኛ አይመስለኝም ልጁ። ያው ይሄ የወስዶ የለ የአሽሹንም ምኑንም የወስዶ የለ እጅግ በሚያሳዝን ሁኔታ እሱም እህቱም ጤነኛ አይደሉም። እግዚአብሔር ይሁናችሁ። ጣሊያን ሀገር ማፊያ ዱርዬ ወመኔ ስለ እናንተ ቤተሰብ ሲሰማ ምን ሊሆን? ይሄኔ ስንት ነገር ቤተሰብ ስንት ውለታ ውሎ ስንት ብር ቀፍቅፎ ለእናንተ የተሰጠው እናንተ የቤተሰብን ነገር አንቺ ራቁት ቤት ነው የምትሰሪው። ማንም ነው የሚያወጣት ሴቷን። እሱ ደግሞ ይኸው ወሸላውን እያስቀጠለ እንደ ዊግ እኔ የወሸላ ሂውማን ሄር ለመጀመሪያ ጊዜ አየው። በቃ እንደዚህ ነው የወሸላ ሂውማን ሄር። እኔ ኦ ማይ ጋድ በእውነት ነው የወሸላ ሂውማን ሄር እሱ ላይ አየው። ያሳዝናል። ስለዚህ በምንም ብራግ የምታረግበት ነገር የለም። ይበቃል ወይስ ልጨምር? እያየው ይልቁኑ ከጉቶ ጋር ብትገናኙ ጥሩ ነው ለጤና። ጉቶን አውራው። ጉቶ ቦርጩ ይጥፋ። ከቦርጩ ላይ ጎንደር የሚደርስ ወሸላ አስቀጥልለት። ጃፒነት ጉቶን አስቀጥልለት ለማለት ፈልጌ ነው። እና በጣም ሁለት ሳራዎች አሉ። ሳራ እኛ የምናውቃታለች፣ ሳርቾ ሬስቶራንት ያላት እሷ አይደለችም። ማደራ ሳራ ዲል ሮማ የምትባላለች፣ ሳራ ዳቬንቺ የምትባላለች። ሳራ ዳቬንቺ ማለት ሬስቶራንት ያላት በጣም ጠንክራ የምትሰራ ሌት ተቀን የምትለፋ ናት። ባለትዳር ናት። ልጅ አላት። በጣም ጎበዝ የተከበረች ሴት አለች ሳራ። ሳላ ዲል ሮማ የምትባለው ደግሞ የእሱ የሀጂ የምትባል እህት ናት። እና እሷ ራቁት ቤት ነው የምትሰራው። እሱ ወሸላውን እንደ ዊግ ያስቀጥላል። እንደዛ ናቸው። እና አብረው ማፊያ ናቸው። ብዙ ነገር አስቀያሚ ነገር ነው የሚሰሩት። እግዚአብሔር ልቦና ይስጣቸው። እውነቴን ነው። በጣም ያሳዝናል። በጣም ያሳዝናል። አበሻ አደራ። ሳርዬ ይኸው ይቺና ሳራ ማለት ይችኛዋ ሳራ ሰራተኛ ሳራ ናት። ባለትዳር የልጅ እናት ምናምን ጽድት ያለ ህይወት ያላት ማለት ነው። ስም ያለው አብሮ ይወቀጥ የለ እንዳትሳሳቱ ብዬ ነው። አደራ እንዳትሳሳቱ። ከእሷ ጋር የሚያገናኘው ነገር የለም። እና በሀገር ደረጃ ተዋርደናል። ያን የመሰለ ጣሊያን የመሰለ ሀገር ላይ ራቁት መደነስ እንደው አረብ ሀገር ቢሆን እሺ ትላለህ። ምክንያቱም ማዳም ቤት መፍጋቱ ይደብራል። ማዳም ቤት ፍግት ለሚሉ የፈለጉትን አረብ ሀገር ላይ ሴት ልጅ ሴተኛ ዳሪ ብትሆን ምን ብትል ምንም አልቀየምም። እግዚአብሔር መሰከረ። ምንም አረብ ሀገር አልፈርድም በሴት። ለምን እንዳልኳችሁ ወገባ ገዳቸው እስኪቆረጥ ክፋት ምን ያለው ሀገር ስለሆነ በሆነ ነገር ቢሆነው አንደርስታንድ። ጣሊያን ግን ሲቲዝን ያላቸው ሰዎች፣ ዜጋ የሆኑ ሰዎች፣ ህይወታቸው መቀየር የሚችሉ ልጆች፣ ቋንቋ የሚችሉ ሰዎች ያንን ነው የምለው።